ኢትዮጵያ ላይ ስለ ዩቲዩብ ሲነሳ ስማቸው ቀድመው ከሚመጣው ሰዎች መካከል አንዱ ነው። በሰራቸው ስራዎችም የኢትዮጵያን የዩቲዩብ መንደር አንድ እርምጃ ከፍ አድርጓል። ከዛ በተጨማሪም የኮሜዲና ቲቪ ሾው ስራዎችን ሰርቷል። በአሁኑ ጊዜም ከ3 ሚሊዮን በላይ ሰብስክራይበሮች በመያዝ የኢትዮጵያ ትልቁና ታዋቂ ዩቲዩበር ነው እሸቱ መለሰ። ግን ታሪኩ የሚጀምረው እዚህ ጋር አይደለም። የእሸቱን ታሪክ ለማየት በጊዜ ወደ ኋላ መመለስ አለብን። እሸቱ ናዝሬት ተወልዶ ያደገ ራሱ እንደሚለውም ምርጥ የአራዳ ልጅ ነበር። ነገር ግን የህይወት መከራዋና ፈተናዋ ገና ከልጅነቱ ታሳድደው ነበር። እሱ እንደሚያስታውሰውም ገና በልጅነቱ 12 ብር ለማግኘት ሲል እንጨት ተሸክሞ ይሸጥ ነበር። ነገር ግን የእሸቱ የህይወት ትልቁ ተርኒንግ ፖይንት የተፈጠረው በ9ኛ ክፍል ናዝሬት ፈለገ ሰላም ገብርኤል ቤተክርስቲያን ሰንበት ትምህርት ቤት በጓደኛው አማካኝነት ከገባ በኋላ ነው። እዛ ቤተክርስቲያን ላይም የህይወትን ትልቅ ትምህርቶች ተማረ። ከዛ በተጨማሪም ስነ ጽሁፍና ድራማን እንዴት እንደሚሰራ ሰንበት ትምህርት ቤት ላይ ተማረ። ከዛም የሃይስኩል ትምህርቱን ሲጨርስ አዲስ አበባ ዩኒቨርሲቲ ገባ። ዩኒቨርሲቲው ላይም ቲያትሪካል አርት በማጥናት በ2004 ተመረቀ። እናም ያኔ ነበር የህይወት አስከፊውን ገጽ የጀመረው። እሸቱ ከተመረቀ በኋላ በቀላሉ ስራ የሚያገኝና ህይወትን በቀላሉ የሚኖር መስሎት ነበር። ነገር ግን ከተመረቀ በኋላ የነበሩት 3 እና 4 ዓመታት በጣም ከባድና ተስፋ አስቆራጭ ነበሩ። ከነዚህ ከባድና ተስፋ አስቆራጭ ዓመታት በኋላ ከእህቱ ባል ጋር በመሆን የማስታወቂያ ድርጅት ከፈተ። ነገር ግን እሱም ሳይሳካ ቀረ። ማስታወቂያ እንሰራለን ብለው ንግድ ፍቃድ አውጥተውና ቤት ተከራይተው ስራውን ከጀመሩት በኋላ ስራ ማግኘት በጣም ከበዳቸው። ባዶ ቤት ውስጥም ስራ እየጠበቁ መዋል ጀመሩ። ነገር ግን ምንም ስራ አልነበረም። እናም ያኔ ነበር እሸቱ ተስፋ የመቁረጥ ስሜት የተሰማው። የእህቱን ባልና ቤተሰቦችን ጠይቆ የጀመረው ቢዝነስ ለኪሳራ መሆኑ ተረዳ። እናም መጨነቅና ቀን ከሌት ማማረር ጀመረ። ስራውንም ዘግቶ ቤት ውስጥ መዋል ጀመረ። ግን በአጋጣሚ ባላሰበው ሁኔታ ከሰዎች ጋር ስለ ስራ ሲያወራ የኛ ፕሮግራምን የመድረክ ስራ ለማቅረብ እድል አገኘ። ገርል ኢፌክት ግሎባል ከተባለ ድርጅት ጋር ስራውም 11 መድረኮችን በተለያዩ የሀገሪቱ ክፍሎች መምራት ነበር። በዚህም ስራ እሸቱ በቀላሉ በህዝቡና በአዘጋጆቹ ልብ ላይ መግባት ቻለ። በመቀጠልም በየኛ የሬዲዮ ፕሮግራም ላይ በአቅራቢነት ለአመታት ሰራ። ከዛም ወደ ራሱ ስራ መጣ። ለአመታት ሲያስበውና ሲያዘጋጀው የነበረውን በአይነቱ ለየት ያለ ስታንድ አፕ ኮሜዲ ለህዝብ አቀረበ። በዚህም እሸቱ በህዝቡ ትልቅ ተቀባይነት አገኘ። ከዛም ስታንድ አፕ ኮሜዲውን አጥብቆ በመያዝ ከ7 በላይ ስታንድ አፕ ኮሜዲዎችን ለህዝቡ አቀረበ። እናም ከዛ በኋላ ነበር በህዝብ ምርጫ በ2012 ዓ.ም እሸቱ የኢቢኤስ የቤተሰብ ጨዋታ አቅራቢ ሆኖ የተመረጠው። እዛ ላይም በሰራው ስራ የተመልካቾችን ክብርና አድናቆት በቀላሉ ማግኘት ችሏል። በመቀጠልም እሸቱ ወደ ዩቲዩብ መንደር መጣ። ዶንኪ ቲዩብ ብሎ በሰየመው ዩቲዩብ ቻናሉም በጣም ብዙ ስራዎችን ለህዝቡ አድርሷል። ከዛ በተጨማሪም ከ150 በላይ የሆኑ ሰራተኞችን ቀጥሮ ማሰራት ችሏል። አሁን ላይ እሸቱ ኢትዮጵያ ላይ ትልቅ ተጽዕኖ ፈጣሪ ዩቲዩበር ነው። ከዛ በተጨማሪም በጣም ብዙ የበጎ አድራጎት ስራዎች ላይ ተሳትፏል። ነገር ግን የህይወት ጉዞው ከፈተናና ከችግር የጸዳ አልነበረም። ብዙ ፈተናዎችና ችግሮችን ተጋፍጧል። ነገር ግን በፈተናዎቹ አልተሸነፈም። ሁሌም ነገ ሌላ ቀን ነው በማለትና ጠንክሮ በመስራት አሸናፊ ለመሆን ችሏል። እኛም ከእሸቱ የምንማረው ነገር ቢኖር በፍጹም ተስፋ አለመቁረጥና እስከ መጨረሻው ጠንክሮ መስራትን ነው። ሁሌም አስተውሉ፣ ስኬት ከአንድ እርምጃ ይጀምራል።